السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد، بإذن الله سبحانه وتعالى سنواصل درسنا على وهو هداية المستفيد في أحكام التجويد. يا الله تبارك وتعالى ፍቃድ ከሆነ ደርሳችን የምንጀምር የምናስቀጥል ይሆናል ማለት ነው። ዛሬ የምናነሳው ፈሩ في أحكام النون الساكنة والتنوين የሚለው የዋናው የደርሱ መነሻ ማለት ነው። ከኋላም ያለ የደርሱ ዋና ቢሆንም ይሄኛው ቁርአን ላይ ተግባራዊ ልናደርጋቸው የሚገቡ ዋና ርዕስ ነው ማለት ነው። ባለፈው ላይ በስመላ እስቲዓዛ እንደዚሁም በስመላ በሁለት ስራዎች መካከል ሲመጣ የሚለውን ዲያስተናል ማለት ነው። ዛሬ ፈስሉን በፒዲኤፍ 17 ላይ ማለት ነው ገጽ ማለት ነው። ፈስሉን ፈስል ይላል። ፈስል ብሎ ማለት መለያ ማለት ነው። ሩዋውን ስንመለከተው የሚለይ ነው። ፈስል የምንለው ለይ ማለት ነው። የሚለይ ማለት ነው። ፈስሉን የሚለይ ነው። ወደ ኋላ ያለው የሚቆርጥ ወደፊት ያለው ያባራል አሉ ሰው ላይ ሲቀራ ለማንኛውም ቆራጭ ማለት የሚለይ ማለት ነው። ፈስሉን መለያ ነው። የአህካሚ ህጎችን አስመልክቶ ፈስሉን የሚለይ ነው። የአህካሚ ህጎችን አስመልክቶ نعم ምን አይነት ህጎች? النون الساكنة ስኩን የሆነች ነውና ወተንዊኒ ተንዊን የምንላቸው በመተይን ከስረተይን ፈትሐተይን ማለት ነው። የነዚህን ህጎች የሚያባራና የሚገልጽ የሆነ ርዕስ ነው ወይም ህግ ነው ማለት ነው። ፈስሉን መለያ ነው። في احكام ህጎችን አስመልክቶ النون الساكنة ስኩን የሆነች ኑን ስመጣና ወተንዊኒ ተንዊን ብሎ ማለት ከስረ ፈትሐተይንና በመተይን እነዚህ ሲመጡ ያለውን ህግ የሚያባራና የሚገልጽ ነው ይላል። አንዴ ልርገመው። ፈስሉን ፈስል መለያ ማለት ነው። في احكام ህጎችን አስመልክቶ النون الساكنة ስኩን የሆነች ኑን ስመጣና ወተንዊኒ ተንዊን የምንላቸው በመተይን ከስረተይንና ፈትሐተይን የምንላቸው እነዚህ ሲመጡ ያለውን ህጉን የሚያባራና የሚገልጽ ነው ይላል። ሱዋል ጥያቄ النون الساكنة ስኩን የሆነች ኑን نعم النون الساكنة ስኩን የሆነች ኑን ወተንዊኑ እንደዚሁም ተንዊን ፈትሐተይን ከስረተይን ضመተይን ማለት ነው። ከም ሐለተን ለሁማ ከም ስንት ሐለተን ሁኔታ አለ ይላል። ለሁማ ለሁለታቸው ከም ሐለተን ለሁማ ለሁለታቸው ስንት ሁኔታ አላቸው ይላል። ኑነ ሳኪናና نعم ተንዊን በሚመጡበት ጊዜ ስንት ሁኔታ ይኖራቸዋል ይላል። ሱዋል النون الساكنة ስኩን የሆነችን ወተንዊኑ ተንዊንም ከም ሐለተን ለሁማ ለሁለታቸው ስንት ሁኔታ ይኖራቸዋል። ኑነ ሳኪናና ስኩን የሆነች ኑንና እንደዚሁም ፈትሐተይን ከስረተይን ضመተይን እነዚህ በሚመጡበት ሰዓት ስንት ሁኔታ ይኖራቸዋል ይላል። ስኩን የሆነች ኑን እንደዚሁም ከስረተይን ضመተይን ፈትሐተይን ሲመጡ ስንት ሁኔታ ይኖራቸዋል ይላል። ጀዋብ ማለት ነው መልስ ለሁማ ለነሱ አርበዑ ሐላቲን አራት ሁኔታ አላቸው አለ። ለሁማ ለነሱ አይ ለሁለታቸው ኑን ሳኪና ወተንዊን ነው። ሁማ የሚለው ሁለት መሆናቸውን እንጠቁመው። ለሁማ ለሁለታቸው ለማን ኑን ሳኪና ወተንዊን ለሁለታቸው አርበዑ ሐላቲን አራት ሁኔታ
አላቸው ይላል። ለሁማ ለነሱ አርባው ሐላቲን አራት ሁኔታ አላቸው። የመጀመሪያው አልኢዝሃሩ ኢዝሃር ነው አለ። የመጀመሪያው አልኢዝሃሩ የመጀመሪያው ምንድነው? አልኢዝሃር ግልጽ ማድረግ ማለት ነው። ግልጽ የምናደርግበት አለ። ሌላው ወልኢድጋሙ መጨፍለቅ አለ። ሌላው ወልኢቅላቡ መገልበጥ፣ ወልኢኽፋኡ መሸሸግ ናቸው አለ። አራት ህጎችን አካቶ የያዘ ነው። ኑነ ሳኪናና ተንዊን ሲመጡ አራት ህጎችን አጠቃለውና አካቶ የያዘ ነው። ስለዚህ ኑነ ሳኪናና ተንዊን አራት ነገሮችን አካቶ የያዘ ነው ማለት ነው። نعم ለሁማ ለሁለታቸው አርባው ሐላቲን አራት ሁኔታ አላቸው አለ። ለሁማ ለማን ለኑነ ሳኪናና ተንዊን። ኑነ ሳኪና ማለት ስኩን የሆነች ኑን ማለት ነው። ተንዊን ማለት ደግሞ ዶመተን ከስራተን ፈተን እናየዋለን ወደፊት ኢንሻአላህ እንደሚመጣው። ለሁማ ለሁለታቸው አርባው ሐላቲን አራት ሁኔታ አለ። ለመጀመሪያው አልኢዝሃሩ ኢዝሃር ነው፣ ግልጽ ማድረግ ማለት ነው። ኢዝሃር ወልኢድጋም ኢድጋም ማለት ደግሞ መጨፍለቅ ማለት ነው። ኢድኻሉ ሸይን ፊ ሸይ ይባላል። አንድ ነገር በአንድ ነገር ላይ ማስገባት። ወልኢቅላብ ማለት ደግሞ መገልበጥ ማለት ነው። ምን እንደው ይመጣው ወደፊት። ወልኢኽፋኡ መሸሸግ አራት ህጎች አሉት አለ። ናም ሳጠቃልለው ኑነ ሳኪናና ተንዊን ሲመጡ በቁርአን ላይ ማለት ነው። በቁርአን ላይ ኑነ ሳኪናና ተንዊን በሚመጡበት ሰዓት በስንት ሁኔታ እንቀራቸዋለን? በአራት ሁኔታ እንቀራቸዋለን። የመጀመሪያው ኢዝሃር ግልጽ እናደርጋለን። ሌላው ናም ኢድጋም መጨፍለቅ አለ፣ እንጨፈልቀዋለን። አይ ኢድኻሉ ሸይን ፊ ሸይ አንዱን ባንዱ ላይ እናስገባዋለን ማለት ነው። ሌላው ምን አለ? ኢቅላብ አለ፣ መገልበጥ እንገለብጠዋለን። መቼ ነው የምንገለብጠው? ይመጣ ወደፊት ኢንሻአላህ። ሌላው ምን አለ? አራተኛው ኢኽፋ መሸሸግ ማለት ነው። አብዛኛው ፊደሎች መሸሸግ ውስጥ ይሆናሉ ማለት ነው። ወደ 10 ምናምን አካባቢዎቹ በመሸሸግ ውስጥ ነው ወይም ኢኽፋ ውስጥ ይገባሉ። በኑነ ሳኪናና በተንዊን ህግ ይመጣል ኢንሻአላህ የምናየው ይሆናል ማለት ነው። ናም አወለን የመጀመሪያው አልኢዝሃሩ ኢዝሃር ይላል። ኢዝሃር ብሎ ማለት ግልጽ ማድረግ ማለት ነው። ሱአል ማሐዱል ኢዝሃሪ ኢዝሃር ማለት ምንድነው? ሉገተን በቋንቋ ወስጢላህን በተጅዊድ ዑለማዎች ስምምነት ይላል። ናም በተጅዊድ ዑለማዎች ስምምነት ስንመለከተው እንደዚሁም ደግሞ በቋንቋቸው በአረብኛ ቋንቋ ቃሙስ ላይ ገብተን ወይም የአረብኛ መዝገበ ቃላት ላይ ስናገኝ ኢዝሃር ምንድነው የሚለው እንመለከታለን። መሐዱል ኢዝሃሪ ኢዝሃር ማለት ምን ማለት ነው? ሐድ ኢዝሃር ማለት ምንድነው? ሉገተን በቋንቋ በአረብኛ ቋንቋ ቃሙስ ላይ ሲቀመጥ እንደዚሁም ደግሞ ወስጢላህን እስጢላህ ደግሞ የተጅዊድ ዑለማዎች ስምምነት ማለት ነው። ስለዚህ አመሉጋ በቋንቋማ ደረጃ ኢዝሃር ብሎ ማለት ፈሆል በያኑ እሱ ግልጽ ማድረግ ማለት ነው። ናም ኢዝሃር ብሎ ማለት በቋንቋ አልበያን ግልጽ ማድረግ በየነ ይበይኑ በያነን ማለት ነው። ማብራራት ግልጽ ማድረግ ማለት ነው። በያን ግልጽ ማድረግ ማለት ነው። አመሉጋ በቋንቋ ፈሆል በያኑ ፈስኮ ግልጽ ማድረግ ማለት ነው ይላል። ስለዚህ አሁን ከቋንቋው ላይ ኢዝሃሩን ከቋንቋው ላይ እንወስድና የተወሰነ ነገር ነው የሚጨምሩት። ስለዚህ ኢዝሃር ብሎ ማለት ምንድነው? አልበያን ማለት ነው በቋንቋ ደረጃ። ፈመሉጋ በቋንቋማ ኢዝሃር ብሎ ማለት አልበያኑ ግልጽ ፈሆል በያኑ እሱ ግልጽ ማድረግ ነው አለ። ወመስጢላሃን በስጢላህማ ደረጃ በተጅዊድ ዑለማዎች ስምምነትማ ወአመስጢላሃን በተጅዊድ ዑለማዎች ስምምነትማ ፈሆሱኮ ኢኽራጁ ማውጣት ነው። ኩሊ ሐርፊን እያንዳንዷን ሐርፍ ፈሆሱ ኢኽራጁ ማውጣት ነው። ኩሊ ሐርፊን እያንዳንዷን ሐርፍ ሚን መኽረጅሂ ከቦታቸው አለ ሚን ገይሪ ጉና ያለ ጉና አልጉነቱ ሰውቱን የኽሩጁ ሚነል ኸይሹሚ ላ ዐመለ ሊሳን ቢህ ወሚቅዳሩሁ አልጉነቱ ሐረከተይን። ናም ባጭር
غنا برو مالت واخراج الساكنه من مخرجه في غير غنا في غير وقف مالت ولا سكت ይሄ ጉና የሚባለው ባጭር ምንድነው የخروج መከሹን ከኮሽኮሻችን የሚወጣ ነው ይምላስ በምላስ አይነካም ከኮሽኮሻችን ብቻ የሚወጣ ምንድነው ደስ የሚል እንደዚሁም ደግሞ ማራኪ የሆነ ድምጽ ነው ማለት ነው ኢዛር ምንድነው ጉና ምንድነው ስለዚህ በስጢራህ ደረጃ ተጁድ ምንድነው ኢዛር ብሎ ማለት መስጢራህ በስጢራህ ማለት በተጁድ ዑለማ ስምነትማ ምንድ ኢዛር ብሎ ማለት ተወሱኮ ኢኽራጁ ማውጣት ነው ኩል ሐርፍን እያንዳንዷን ፊደል ሚን መኽረጂሂ ከመውጫቸው ምን غير ጉና ያለ ጉና ከኮሽኮሾ በማይወጣ ድምጽ ምንም ሳንቆምበት እንደዚሁም ደግሞ ሳንቆም ወቅፍ ሳን ወላክ ሰክታብ ሳን የተወሰነ ትንፋሽ ሳንወስድ ቀጥታ ኑነ ሳኪና ተንዊን ምን አደርጋለን ግልጽ እናወጣቸዋለን ማለት ነው ይሄን ይባል ኢዝሃር ተብሎ ይጠራ ማለት ቁርአን ላይ በሰፊው አለ ቁርአን ላይ በሰፊው ስላለ ይሄ ግልጽ ነው ስለዚህ በቋንቋ ደረጃ በያን ነው ኢዝሃር ብሎ ማለት በቋንቋ ደረጃ በያን ነው በእስጢላህ ደግሞ فهو اخراج كل حرف من مخرجه من غير غنة እያንዳንዱ ፊደል ማውጣት ነው ያለ ጉና ሳንጠቀም አልጉነቱ الصوت يخرج من الخيشوم ከخيشوም የሚወጣ ነው ምላስ ምንም ነገር ስራ ሳይኖረው ማለት ነው ምላስ ምንም አይነት ስራ ሳይኖረው ከخيشوም ከኮርኮሾ የሚወጣ ማራኪ የሆነ ድምጽ ነው ይሄ ምንም ምንለው ጉና ብለን ያለዝ ማለት ነው ያለ ማራኪ ድምጽ ቀጥታ ኑነ ሳኪናዋና ተንዋን ግልጽ የምናደርግበት ነው ምን የሚባለው ኢዛሃር ተብሎ የሚጠራው ማለት ነው ኢዛሃር ብለን የምንጠራው እሱን ነው ማለት ነው نعم واما اصطلاح باصطلاح ما بتجر علماء سمنت ما فوسكو اخراج موطن كل حرف ياندندون فيدل من مخرجه كموطو من غير غنا يالا غنا له سؤال ጥያቄ ይላል ከም حروف الإظهار እንግዲህ የኢዛሃር ትርጉም ታወቅ ከም حروف الإظهار የኢዛሃር ፊደሎች ስንት ናቸው ወማሄ እነሱስ እነማን ናቸው ይላል ከም ስንት ናቸው حروف الإظهار የኢዛሃር ፊደሎች ስንት ናቸው ከም حروف الإظهار የኢዛሃር ፊደሎች ስንት ናቸው ወማሄ እነሱስ እነማን ናቸው ይላል ከም ስንት ናቸው حروف الإظهار የኢዛሃር ፊደሎች ስንት ናቸው ወማሄ እነሱስ እነማን ናቸው ይላል جواب حروفه ستة سدست ናቸው አለ نعم حروفه የኢዛሃር ፊደሎች ستة سدست ናቸው وهي ስም الهمزة همزة ነው ولا هاء ها ነው ولا عين عين ነው ولا حاء حاء ነው نعم ولا غين غين ነው والخاء خاء ነው አለ وجمعها سبسباتال بعضهم كثير في اوائل الكلمات في اوائل በጀመሯቸው الكلمات ቃላቶች ማለት ነው في اوائل الكلمات በመጀመሪያ ቃላቶች ማለት ነው ንስፈ በይትን በግማሹ ስንኝ ማለት ነው በይት ብሎ ማለት ስንኝ ማለት ግማሽ ስንኝ ይባላል ሌላ የተቆረጠ ስላለ ነው አሁን እዚህ ጋር አኺሃ ከዕልመን ሐዘሁ غير خاسر ይላል እዚህ ላይ ያመጣው አንድ ቤት ነው ሌላ ስንኝ ደግሞ አለ ማለት ነው አንዷን ስንኝ ብቻ ስለምንድን ነው ግማሿን ስንኝ ብቻ ነው ያመጣው ስለዚህ نعم የኢዛሃር ፊደል ወጀማዓ ሰብስቧታል بعضهم كثير في اوائل በመጀመሪያ الكلمات በመጀመሪያዎቹ ቃላቶች የመጀመሪያ ፊደል ማለት ነው ንሲ በይቲን የቤቱ ወይም የስንኙ ግማሽ ማለት ነው የስንኙ ግማሽ ማለት ነው غير خاسرين نعم አኺሃ ከዕልመን ሐዘው غير خاسر የሚለው ማለት ነው ልምበስና حروفه የኢዛሃር ፊደሎች ከም حروف الإظهار የኢዛሃር ፊደሎች ስንት ናቸው ወማሄ እነሱ እነማን ናቸው حروفه እሱ ፊደሎች እኮ ستة ስድስት ናቸው አለ نعم የኢዛሃር ፊደሎች ስድስት ናቸው ከዛ በቅደም ተከተል አስቀመጠልን ማለት ነው በቅደም ተከተል አስቀመጠልን የመጀመሪያው አልሐምዛ አለ የኢዛሃር ፊደሎች حروፉ ستة ናቸው አለ ስንት ናቸው ስድስት ናቸው ካለ በኋላ نعم ስድስት ናቸው ካለ በኋላ ወይ እነሱም አልሐምዘቱ ሐምዛ ነው አለ ወላ ሃኡ
ها نواله ولا عين عين نو ولا حاء حاء ولا غين غين نو ولا خاء خاء نو وجمعها سبسباتال بعضهم كثير في أوائل الكلمة في أوائل بمجمرها الكلمة قالات مالتنا نسي بيتي يبيتو قماش بميكتلو بميمتو سنين مالتنا ኒስፍ ማለት ቤት ኒስፍ ቤት ማለት ግማሽ ስንኝ ማለት ነው። አንድ ስንኝ የግማሽ ስንኝ ብቻ ስላመጣ ነው። ሌላ ስንኝ ስላለው ነው። ሙሉ ስንኝ ነበር ያመጣው ግን እሱ አንዷን የስንኙን ግማሽ ስላመጣ ነው። ኒስፈ ግማሽ በይቲን ስንኝ ማለት ነው። ፈቃል አለ አኺ ሀከ ዕልመን ሀዘው ገይሩ ኻሲርና አኺ ከሚለው ሐምዛ አ እምንላት ማለት ነው። አ ሐምዛ አኺ ከሚለው ሐምዛ ሀ ከሚለው ሀ ዕልመን ከሚለው አይን ሐዘው ሲል ሐ ገይሩ ሲል ገይን ኻሲር ሲል ኸ እነዚህ የኢዝሃር ፊደሎች ናቸው ማለት ነው። አኺ ማለት አንተ ወንድሜ ሆይ ሀከ ሁዝ ማለት ነው። አኺ አንተ ወንድሜ ሆይ ሀከ ሁዝ ማለት ነው። ያዝ ዒልመን እውቀትን ያዝ ሐዘሁ እሱን እኮ ያዘው ገይሩ ኻሲሪን ከሳሪ አይደለምና ገይሩ አይደለምና ኻሲሪን ከሳሪ አይደለምና ይላል። አኺ አንተ ወንድም ሆይ ሲል ሐምዛን ወሰር ሀከ ሲል ደግሞ ያዝ ሲል ደግሞ ሃን ወሰር ዒልመን ሲል አይንን ወሰር እውቀት ሲል ማለት ነው። ሐዘሁ ማለት ደግሞ እሱን የያዘው ሲል ሃን ወሰር ገይሩ ሲል ገይን ወሰር ኻሲር ሲል ሃን ወሰር ማለት ስለዚህ የኢዝሃር ፊደሎች 6 ናቸው። በአጠቃላይ እነዚህ ናም በመውጫ ስንመለከታቸው ኸልቅ ላይ የሚወጡ ወይም ጉሮሮ ላይ የሚወጡ ማለት ነው። ሁለቱ አቅሶል ኸልቅ ላይ ይወጣሉ። ያም መጀመሪያ ላይ የተቀመጡት ማለት ነው። ማንና ማን ሐምዛና ሀ ማን ላይ ይወጣሉ? በአቅሶል ኸልቅ ሩቅ የሆነው ጉሮሮ ክፍል ወይም ለልባችን ቅርብ የሆነው ጉሮሮ ላይ ይወጣሉ። ወያ ሐምዘቱ ወልሃኡ እነዚህ ቤት ላይ ይወጣሉ ማለት አቅሶል ኸልቅ ላይ ወይም ሩቅ የሆነው ጉሮሮ ክፍል ላይ ይወጣሉ ማለት ነው። ሁለተኛ እንደገና አይን ሐ ናለው። ስለዚህ አይንና ሐ አቅሶል ምንድነው ወሰጠል ኸልቅ መካከለኛ ጉሮሮ ክፍላችን ላይ ይወጣሉ ማለት ነው። አወጣጣቸውን በቅደም ተከተል እናስቀምጣቸው። ከዛ ቀጥሎ ማን መጣ? ገይንና ኸ አመጣ። ሁለቱ ደግሞ ምን ይወጣሉ? ናም አድነል ኸልቅ ወይም ቅርብ የሆነ የጉሮሮ ክፍላችን ላይ የሚወጡ ናቸው። በአወጣጣቸው ቅደም ተከተል ነው ያስቀመጣቸው ማለት እንችላለን ማለት ነው። ናም እንመለስና እነው አንዴ ከም ሁሩፍ الإظهار ከም ስንት ነው ሁሩፍ الإظهار የኢዝሃር ፊደሎች ስንት ናቸው? ወማ ሄ እነሱ እነማን ናቸው? ሁሩፉሁ የኢዝሃር ፊደሎች ሲተቱን 6 ናቸው። ወሄ እነሱም አልሐምዘቱ ሐምዛ ናት የመጀመሪያዋ ወለሃኡ ሀ ነው አለ። እነዚህ አቅሶል ኸልቅ የሚወጡ ናቸው። ወለዐይኑ ወለሐኡ ናቸው። ሁለተኛ አራት ሆኑ ከኋላ ሐምዛና ሐሳለፍ እንደገና አይንና ሐ አራት ሆኑ ማለት ነው። ስለዚህ እነዚህ ደግሞ ወሰጠል ኸልቅ ላይ ይወጣሉ። ወልገይኑ ወልኻኡ ገይንና ኻ እነዚህ ደግሞ አድነል ኸልቅ ወይም ቅርብ ሆነ ጉሮሮ ክፍላችን ላፋችን ቅርብ የሆነው የጉሮሮ ክፍላችን ላይ ይወጣሉ። እንዳወጣቸውን አስቀመጣቸው። እነዚህ 6ቶቹ የኢዝሃር ፊደል ይባላሉ። ሐምዛ፣ ሀ፣ አይን፣ ሐ፣ ገይን፣ ኸ እነዚህ የኢዝሃር ፊደሎች ናቸው። መያዝ አለባቸው። ወጀማዓ ሰብስቦታል ወይም ጀማዓ ሰብስቧቸዋል። ጀማዓ ሰብስቧታል። بعضهم ከፊሉ ወጀማዓ ሰብስቧታል። بعضهم ከፊሉ في አዋኢሊ በመጀመሪያ الكلمات በመጀመሪያ ቃላት ላይ ሰብስቧታል። ኒስፈ በይቲን በቤቱ ግማሽ ወይም በስንኙ ግማሽ ፈቃል አለ አኺ አንተ ወንድሜ ሆይ አለ አኺ አንተ ወንድሜ ሆይ ሀከ ያዝ ዒልመን እውቀትን ሐዘሁ እሱን ያዘ እኮ ገይሩ አይደለምና ኻሲርን የሚከስር አይደለምና አለ። አኺ ስንል ሐምዛ ናት። አኺ ስንል ሐምዛ ሀከ ስንል ደግሞ ሀ ነው። ዒልመን ስንል አይን ነው። ሐዘሁ ስንል ሐ ነው። ገይሩ ስንል ገይን ነው። ኻሲር ስንል ኻ ነው። ስለዚህ 6 ይሞላሉ ማለት ነው። ከፊል ዑለማዎች ከዚህ ከኪታቡ ወጣን በልና ይሄንን ለ3 ይከፍሉታል። ኢዝሃር 3 ደረጃ አለ ይላሉ።
ኢዝሃር 3 ደረጃ አለው። نعم نعم ኢዝሃር 3 ደረጃ አለ ይላሉ። አንደኛው በጣም አዕላ ይሆናል አሉ። በጣም ከባድ የሆነ የሚሆንባቸው አሉ። እነሱም ሐምዛና ሐ ናቸው። ሌላው አይንና ሐ ደግሞ ይሄ ወሰጥ ነው አሉ። መካከለኛ የሆነ ነው የሚሆነው አሉ ኢዝሃራቸው። ሌላው ገይንና ኸ ላይ ደግሞ ምን ይሆናል? ቀለል ያለ ነው ይላሉ። ስለዚህ ኢዝሃር ራሱ ተፋውት አለው ማለት ነው። ይበላለጣል። ትልቅ የሚባለው ኢዝሃር የት ላይ ነው ያለው? ሐምዛና ሐ ላይ ነው። አይንና ሐ ላይ ደግሞ መካከለኛ ነው። እንደዚሁም ገይንና ኸ ላይ ምን ይሆናል ማለት ነው? ናም ቀለል ያለ ነው የሚሆነው ይላሉ። እንዲያወጣጣቸው እንደ ፊደሎቹ አወጣጥ ይሆናል ይላሉ። እንቀጥልና ማ አምሲለቱ አላ ዛሊከ ይላል። ናም ማ አምሲለቱ አሁን ወደ አምሲላ ገባ ማለት ነው። አምሲላ ማለት ምሳሌ ማለት ነው። ማ አምሲለቱ ምሳሌው ምንድነው? ዛሊክ ለዚህ አለ ተርቲቢ በቅደም ተከተል ይላል። ማ አምሲለቱ ምሳሌው ምንድነው? ዛሊክ ለዚህ አለ ተርቲቢ በቅደም ተከተል ማ አምሲለቱ ምሳሌው ምንድነው? ዛሊክ በዚህ ላይ አለ ተርቲቢ በቅደም ተከተል ማ አምሲለቱ ምሳሌው ምንድነው? ዛሊክ በዚህ አለ ተርቲቢ በቅደም ተከተል ስንመለከተው ማ አምሲለቱ ምሳሌው ምንድነው? ዛሊክ በዚህ ላይ አለ ተርቲቢ በቅደም ተከተል ናም ሚሳሉ ኑንም ብንመለከት عند الهمزة በሐምዛ ብንመለከታል። አይ ኑን የሚለው ኑነ ሳኪና ማለት ነው። ሚሳሉ ኑኒ አይ ኑነ ሳኪና ኑነ ሳኪናን ብንመለከት عند الهمزة ሐምዛ ስትመጣ አለ። ሚሳሉ ኑኒ ኑን ብንመለከት عند الهمزة በሐምዛ ብንመለከታል። ሐምዛ ስትመጣ ማለት ነው። ከሐምዛ በፊት ኑነ ሳኪና ስትመጣ ሐምዛ ከሷ በፊት ከሐምዛ በፊት ኑነ ሳኪና ስትመጣ ማለት ነው። እዚህ ላይ ምሳሌው ኪታቡን ከተከታተላችሁ አለ ቁጭ ብሎ አስቀምጧል። ስለዚህ ሚሳሉ ኑኒ ኑነ ሳኪናን ብንመለከት عند الهمزة ሐምዛ አስመልክቶ መን አመነ መን ብለን ይችን ኑነ ሳኪናዋን ስኩን የሆነችውን ኑን ምን እናደርጋታለን? ግልጽ እናደርጋታለን። ለምን ሲባል ከኑነ ሳኪናዋ ቀጥላ ሐምዛ መታለች። ሐምዛ ደግሞ የምን ፊደል ናት? የኢዝሃር ፊደል ናት። ስለዚህ መን አመነ መን ብለን ኑኗን ግልጽ እናደርጋለን። መን አመነ ቢላህ ልክ እንደዚህ ማለት መን ብለን ግልጽ እናደርጋታለን ኑኗን ማለት ነው። አንደብቃትም፣ አንገለብጣትም፣ እንደዚሁም ደግሞ አንጨፈልቃትም። እንግዲህ ምንድነው የምናደርጋት? ግልጽ ነው የምናደርጋት። ለምን? ከኑነ ሳኪና ቀጥሎ ምን ስለመጣ? የኢዝሃር ፊደል ስለመጣ እሷ ማንነት ሐምዛ ማለት ነው። መን አመነ በኑነ ሳኪና አየን። ወሚሳሉ ተንዊኒ ተንዊን ብንመለከት عندها አይ عند الهمزة ማለት ነው። عندها የምትለው عند الهمزة عند ሐምዛ ብንመለከት አለ። ወሚሳሉ ተንዊኒ ተንዊን ብንመለከት عندها አይ عند الهمزة ሐምዛ ላይ ብንመለከት ለምሳሌ አለ ረሱሉን አሚን ረሱሉን ብለን ግልጽ እናደርጋለን። ለምን ስንል ከሐምዛ በፊት ኑነ ተንዊን መጥቷል። ወይም ከተንዊን ቀጥሎ የሐምዛ ፊደል የኢዝሃር ፊደል ስለመጣ እሱ ማለት ነው ሐምዛ። ስለዚህ ሐምዛ ስለመጣ ምን እናደርጋለን ማለት ነው? ተንዊኑን ግልጽ እናደርገዋለን። ረሱሉን ብለን ይችን ን የምትለው እናወጣታለን ማለት ነው። ረሱሉን ብለን አንሸሽጋትም ማለት ነው። ናም አንሸሽጋትም። ምንድነው የምናደርጋት? ቀጥታ ነው የምናወጣት ማለት ነው። ረሱሉን ብለን ቀጥታ ነው የምናወጣት፣ አንሸሽግም። ለምን? ኢዝሃር ነው የተባለው በያን ነው በቃ ግልጽ ማድረግ ማለት ነው። ስለዚህ ረሱሉን አሚን ረሱሉን ብለን ኑኗን ግልጽ እናደርጋታለን፣ አንደብቅም። ረሱሉን አሚን ብለን ማለት ነው። ናም وهذا ይሃለ ሚሳሉ ምሳሌ ነው። ما إذا كان الحرف الإظهار والتنوين نعم وهذا يكون مثال ምሳሌ ነው። ما إذا كان حرف الإظهار የኢዝሃር ፊደል ከሆነ ነው። ወኑኒ ኑንም
አው ተንዊን ወይም ተንዊን ሚን ከሊመተይን በሁለት ቃላት ላይ ምሳሌ ነው አለ። ከላይ ያየነው በሁለት ቃላት ላይ ሚን አንዲ ነው። አሚን የሚለውን አንዲ ቃላት ነው። በሁለት ቃላት ላይ ነው ማለት ነው። ረሱሉን የሚለውን አንዲ ቃላት ነው። አሚን የሚለው አንዲ ቃላት። ስለዚህ በሁለት ቃላት ላይ ነው ኑነ ሳኪናውንም ተንዊኑን ምሳሌ ሰጠናል። وهذا اي الذي ذكرناه قبلها ማለት ከዚህ በፊት የጠቀስነው ከኋላ የጠቀስናቸው ምሳሌዎች ማለት ነው። نعم ومثال هذا مثال على ይሄ ምሳሌ ከኋላ የጠቀስነው ምሳሌ ما اذا كان الحرف حرف الإظهار የኢዝሃር ፊደል ከሆነ ነው አለ። ወኑኒ ኑንም አው ተንዊኑ ወይም ተንዊኑ ሚን ከሊመተይን በሁለት ቃላት ላይ ሲሆን ነው አለ። ከላይ የጠቀስናቸው ለምሳሌ መን የሚለው አንድ ቃላት ነው በአረብኛ መን ማን ማለት ነው። መን አንተ ብትባል አንተ ማን ነህ ማለት ነው። መን የሚለው መን አመነ ያመነ አካል ማለት ነው። መን የሚለው አንድ አካል አንድ የሆነ ሸخص ነው የሚወክለው። መን የሚለው አንድ ቃላት ነው። አሚን የሚለው አንድ ቃላት ነው። ረሱል የሚለው አንድ ቃላት ነው። አሚን የሚለው አንድ ቃል በሁለት ቃላት ላይ ነው የመጣው። ይሄኛው ተንዊኑም ሆነ ኑነ ሳኪናው የመጣው በሁለት ቃላት ላይ ነው። وهذا يكون ምሳሌ ነው። ما اذا كان الحرف الإظهار والنون የኢዝሃር ፊደሉና ኑኑም አው ተንዊኑ ማለት ነው ሚን ከሊመተይን በሁለት ቃላት ላይ ነው። ያ ማለት ኑነ ሳኪናው በአንድ ቃላት ላይ ነው ያለው። እንደገና ደግሞ ናም የኢዝሃር ፊደሉ በአንድ ቃላት ላይ ነው ያለው ማለት። ስለዚህ እየተለያየ ቦታ ላይ ነው ያለው። በሁለት ቃላት ላይ ነው የመጡ ማለት ነው። የኢዝሃር ፊደሉ በአንድ ቃላት ላይ ነው። ኑነ ሳኪናውና ተንዊኑ ደግሞ በአንድ ቃላት ላይ ነው። በሁለት ቃላት ላይ ሆኖ ሲመጣ ነው ምሳሌ ሰጣችሁ እያለ ነው። ምሳሌው ሚን ከሊመቲን በአንድ ቃላት ላይ ብንመለከተውሳ ወን አውነ ብለን አውነ የሚላለ አሁን ከሐምዛ በፊት ኑነ ሳኪና ስኩን የሆነች እንመታለች። ይችን ስኩን ኑን ግልጽ እናደርጋታለን። ለምን ሲባል የኢዝሃር ፊደል ከተንዊን ምንድነው ከኑነ ሳኪና ቀጥሎ ስለመጣ ተንዊን ስለሆነ ይሄ ላይ ያለው አሁን ነው ኑነ ሳኪና ስለሆነ ከኑነ ሳኪና ቀጥሎ ኢዝሃር ፊደል ስለመጣ ወይም የኢዝሃር ፊደል ከኢዝሃር ፊደል በፊት ምን ስለመጣ ኑነ ሳኪና ስለመጣ ማለት ነው። አሁን ብንመለከት ወን አውነ የሚለውን ብንመለከተው ሐምዛ አለች። ከሐምዛ በፊት ምን መጥቷል? ኑነ ሳኪና መጥቷል። ስለዚህ ምን እናደርጋታለች? ኑነ ሳኪናዋን ን ብለን ግልጽ እናደርጋታለን። ወን አውነ ብለን ግልጽ እናደርጋታለን ማለት ነው። ወሚሳሉ ኑኒን ብንመለከት عند الهاء ሀ ላይ ብንመለከት የማንን ጨረስን ማለት ነው? ሐምዛን ጨረስን ማለት ነው። አሁን ምሳሌዎችን እያበዛልን ነው። ሌላ ነገር ሳይሆን ምሳሌዎችን በዝርዝር ከላይ እንትኖችን ሰጠን። አሁን ደግሞ በዝርዝር ሊያባራልን ነው ማለት ነው። በዝርዝር ሊያባራልና ሊገልጽልን ነው ማለት ነው። نعم مثاله ኑኒን ስንመለከት عند الهاء ስንመለከት አቅሶል ኸልቅ ላይ የሚወጣል ነው ማለት ነው። ወይም ሐምዛ ጋር የሚወጣው ኢን ሆ ስንል አሁን ከሃ በፊት ምን መጥቷል? ኑነ ሳኪና ኢን ብለን ኑነ ሳኪናዋን ግልጽ እናደርጋታለን። ኢን ብለን ማለት ነው። ስለዚህ ኢን ሆ ማለት ነው። ወተንዊን ብንመለከት ደግሞ عندها ማለት ነው። ሃ ላይ ብንመለከት ተንዊን ጁሩፊን ብለን ይችን እናደርጋታለን፣ ግልጽ እናደርጋታለን። ጁሩፊን ብለን ይችን ተንዊኗን ግልጽ እናደርጋታለን ማለት ነው። ለምን ከሃ በፊት ወይም ከኢዝሃር ፊደል በፊት ምን ስለመጣ? ተንዊን ስለመጣ ማለት ነው። ጁሩፊን ተንዊን ነው። ከዛ ሃ ቀጥሎ መጥቷል ወይም የኢዝሃር ፊደል መጥቷል ሃ ማለት ነው። ስለዚህ ጁሩፊን ሃር ብለን ግልጽ እናደርገዋለን። ጁሩፊን ብለን ግልጽ እናደርገዋለን ማለት ነው። نعم وهذا من كلمتين በሁለት ቃላት ነው። ይሄ ምሳሌ ተቀተናቸው በሃም ቢሆን ኢንሆም ማለት ነው። ጁሩፊን ሃር አል ወይም ሃሪን አል وهذا من كلمتين ነው። በሁለት ቃላቶች ነው። ጁሩፊን ሃር አልንም ኢንሆም ማለት وهذا من كلمتين ነው። በሁለት ቃላት ነው። ወሚሳሉ ምሳሌ في كلمتين በአንድ ቃል ላይ ብንመለከት የንሃውነ
አሁን ከሀ በፊት ኑነ ሳኪና መጥቷል። ስለዚህ የን ብለን ግልጽ እናደርገዋለን። ወሚሳሉ ኑንን ብንመለከት عند العين አይን ላይ ብንመለከት ደግሞ አይን ላይ ብንመለከት ምን ዒልሚን ምን ብለን ዒልሚን ግልጽ እናደርጋለን። ምን ብለን ግልጽና ለምን ከአይን በፊት ኑነ ሳኪና ስለመጣ ወተንዊኑ عندها ተንዊን عند አይን ብንመለከት ደግሞ ሰሚዑን ዓሊም ሰሚዑን ብለን ግልጽ እናደርጋታለን። ለምን ከአይን በፊት ኑነ ሳኪና ስለመጣ وهذا في كلمتين ይሄ ደግሞ በሁለት ቃላት ነው። ወሚሳሉ ምሳሌ في كلمتين በአንድ ቃል ላይ ብንመለከት نعم ينعق ينعق ين ብለን እናደርጋለን ግልጽ እናደርጋለን። ከአይን በፊት ኑነ ሳኪና ስለመጣ ينعق ብለን ግልጽ እናደርጋለን ማለት ነው። ሌላው ወሚሳሉ ኑን عند الحاء ሚሳሉ ኑን ብንመለከት عند الحاء حاء ጋር ብንመለከት ደግሞ من حسنة فمن الله من حسنة ምን ብለን ኑነ ሳኪናን ግልጽ እናደርጋለን ማለት ነው። ወተንዊን عندها عند الحاء ብንመለከት ደግሞ ዓሊሙን ሐኪም ዓሊሙን ሐኪም ግልጽ ነው። هذا في كلمتين በሁለት ቃላቶች ነው አለ። ومثاله ምሳሌው في كلمة በአንድ ቃላት ላይ ينحتون الجبال እንደሚለው አላህ Subhanahu Wa Ta'ala ስለ ዓዲ ህዝቦች ማለት ነው። አው ወሰሙድ ينحتون الجبال እንደሚለው ማለት ነው። ومثاله في كلمة በአንድ ቃል ላይ ينحتون ين ብለን ከሀ በፊት መጥቷል ኑነ ሳኪና ስለመጣ yen ብለን ኑነ ሳኪናን ግልጽ እናደርጋታለን። ومثال ኑን عند الغين ኑነ ሳኪና ደግሞ ስንመለከት عند الغين ላይ من غل من ብለን ግልጽ እናደርጋለን። ኑነ ሳኪናን ከغين በፊት ማም መጥቷል ኑነ ሳኪና መጥቷል። غين ደግሞ የኢዛ ሐርፍ ፊደል ስለሆነች ማለት ነው። والتنوين عندها التنوين عند الغين عزيز غفور عزيز ብለን አሁንም ግልጽ እናደርጋለን። ለምን ከኢዛ ሐርፍ በፊት ኢዛ ፊደል ከغين በፊት ማለት መጥቷል ኑነ ሳኪና መጥቷል። غين ደግሞ የኢዛ ሐርፍ ፊደል ነው። ስለዚህ ምናደርገው ተኑን ግልጽ እናደርገዋለን። وهذا في كلمتين ይህ በአንድ ቃላት ላይ ነው ይላል። ومثال في كلمة ብንመለከት فسينغضون فسين ብለን ግልጽ እናደርጋለን። እዚህ ላይ فسينغضون አሁን ከغين በፊት መጥቷል ኑነ ሳኪና መጥቷል። ስለዚህ ግልጽ እናደርገዋለን ማለት ነው። ومثال عند الخاء مثال ኑን ብንመለከት ኑን ሲባል ኑነ ሳኪና ናት። عند الخاء ላይ من خمر لذة للشاربين إلى الله سبحانه وتعالى سورة محمد ላይ من خمر من ስንል ግልጽ እናደርገዋለን። ለምን ከበፊት መጥቷል ኑነ ሳኪና ስለመጣ። ስለዚህ ኻዲየሞ ምን ፊደል ላይ ዳር ፊደል ነው። من خمر لذة للشاربين نعم እዚህ ጋር من خمر ብቻ ነው የሚለው من خمن ብለን ግልጽ እናደርጋታለን ማለት ነው። ወተንዊን ስንመለከት عندها عند الخاء ማለት ነው قوم خصيمون قوم ብለን ግልጽ ከበፊት መጥቷል ኑነ ሳኪና መጥቷልና ማለት ነው። هذا في كلمتين ይህ በሁለት ቃላት ከላየናቸው من خمرين ያለውም قوم خصيمون የሚያለው هذا في كلمتين በሁለት ቃላቶች ላይ ነው። قوم አንድ ቃላት ነው خصيمون ስለዚህ ኻየ ብቻ አንድ ቃላት ላይ ያለው قوم የሚለው አንድ ቃላት ላይ ያለው ስለዚህ ተንዊንና ኢዛ ሐርፍ ፊደሉ በሁለት ቃላት ላይ ነው። ومثال في الكلمة አንድ ቃል ላይ ስንመለከተው ደግሞ والمنخنقة ሱረቱል ማኢዳ ላይ والمنخ ከኸበፊ ምን መጥቷል ኑነ ሳኪና ኻዲ ደግሞ ምን ፊደል ነው የኢዛ ሐርፍ ፊደል والمنخنقة والموقوذة ሱረቱ ማኢዳ ላይ ማለት ይችላል። ወቂስ አላ ذلك በዚህ ላይ እንግዲህ እናንተ ቁርአን ላይ ቂስ አድርጉ፣ ሞክሩ፣ ገምቱ፣ ፈልጉ ይላል ሙአሊፉ ረሂመሁላሁ ተዓላ። እዚህ ላይ ለማቆም እንገደዳለን። نقتفي بهذا المقدار. سبحانك اللهم استغفرك واتوب اليك. الله على محمد وعلى آله وصحبه وسلم.